ለምን ነበር አጣድፌ ጠራኝ? ናፍቀሽኝ ስለነበረ ነው። ገላይ ነበር ይናፈቅ አይደል? ምን ማለት ነው ደግሞ ይሄ? ከቀናቶች በኋላ እየደወልክ ነው እፈልግሻለሁ የምትለኝ እንዲህ ለመሆን ነው? እያወቅሽ ለመጣሽ ታዲያ አቀሪም ነበር? ምናልባት በአሁኑ የእውነት ናፍቄ ከሆነ ብዬ ሳስቅ። ቆይኒ ምንህ ነኝ? እንደምንድን ነው የምታይ? እሱንማ ታውቂያለሽ። አላውቅም። እንዴ ግንኙነታችንን ለምንድን ነው ድብብቆሽ የምታደርገው? በቃ ለዚህ ነው የምፈልግሽ በለኝና እርሜል ላውጣ። እሺ ምን እንዳልሽው ነው። ብሽቅ ነሽ፣ አትረባም። ልብስህን የምናክተውብህ ነው። ሂጂ ወደዛ በእናትሽ። አቆሸሸችኝ በእናትሽ። አይዞ ጓደኞቼ አንድ አናት ነክታ ያቆሸሸችኝ በእናትሽ። ያንቺ ልጅ ግን የገቢ ምንጭ መጣራት አለበት። ቅድም የገፈተርካት ሴት እኔ ብሆንስ? ምን አትሆኝም። እሷ እኮ ስራዋ መሸከም ነው። ደግሞ ልብሷ የሰው ልጅ የሚያስከብረው ልብሱ ሳይሆን ስራው ነው። እንደዛ ሆኜ አንቋሸሽከኝ፣ ነገ በወድቅ ረግጠኸኝ ነው የምታልፈው። እንደናንተ አይነት ጓደኛ ከእንቅፋት ድንጋይ ይሻላል። ደግሜ መንገድ ላይ ላያችሁ አልፈልግም። ምሩ ሲያስቡለት የራቀ ላይ ጎዳ ከቆምበት ቦታ ቆሜ ማን ነው? አስባለሁ ቁጭ ብለን ካወጋንበት ቁጭ ብዬ ምንድን ነው? ምሩ እንዴት ማለት? ለምን መጣ? ሚስት በቃ አልቻልኩም። ምኑን አልቻልክም? በስርዓት ሳልሰናበትሽ መሄድ። እንዴት እንደሆንኩ ነው ማየት የፈለግከው? እንዴት ስብርብር እንዳልኩ? ምሩ መኖር እንደፈራው ነገን ለማየት እየታገልኩ እንደሆነ እሱን ነው ማየት የፈለግከው? ላገባ እኮ ነው። እና ልልበልህ የኔ ነህ ብዬ ሳልጨርስ ፍቅሬን በትነ ቤትህን ሰራ። ደስ ብሎኛል ልልበል? ይቅርታ። ውጣልኝ ውጣልኝ። ምሩ ይቆጭሻል። ቢያንስ በደንብ ቻው በይኝ። ልቤን ስለምታውቀው ነው አይደል? ነይ እንደምነሽ ጠልቼሃለሁ፣ እውነት ጠልቼሃለሁ። እንደምነሽ ከተሰናበችኝ ከሄድ መልካም ትዳር እጠብቅሻለሁ መች ትመለሻለሽ። አንቺ ልጅ ወይ ማዬ ተከራዩን ቡና ጠጣ በዩ። እሺ እዚህ ቤት እዚህ ቤት መኖር ይፈልጋል በፍቅር ሰንቶ አንተ ልጅ ወይኔ ይቅርታ። ደህና ነኝ። እሺ በሰላም ነው? ምኑ ቤቴ ውስጥ ያለሽው? ለምን ነበር የመጣሁት? እየቀለድሽ ነው? አዎ እማ ናቂጣ ጠጣ ብላለች። አሁን ልወጣ ነው። ሌላ ቀን እመጣለሁ በይልኝ። እሺ ሌላ የቀረ ነገር አለ እንዴ? አረ የለም። እንዴ ያቺ ቸካ ጀለስሽ አይደለች እንዴ? አዎ ናት። እና ምን እሺ አትነጋገሩም ነው? ባክ ዘግታኛለች። ምን ያ ሁላ ነገር ሆነሽላት? ደግ ሰርተ እጅን አትጣ። አመድ አፋሽ ያደረገችሽ ገና ለገና ገንዘብ አገኘው ብላ ፊቷን አንቺ ላይ ታዞራለች። አይዙ እንኳን ወዳጅ ጊዜም ፊት ያዞራል። አይዞሽ ለኛ ሲዞርልን ደግሞ ሰፈሯን በክላክስ እናስጨንቃታለን። ልጄ አልጨረሽም እንዴ? ጨርሻለሁ አባዬ። ምሩ አቺ ምሩ ልጄ ጓደኞችሽ እየጠሩሽ ነው። አባዬ ውጣና ትመጣለች በላቸው። እሺ ልጆች ትመጣለች፣ ጠብቋት። ውስጥ ገብተን እንጠብቃታ። አይ እዚህ ጠብቋት፣ ትመጣለች። ምን አገባ አንተ? በጓደኛችን ቤት ዘበኛ እናስፈቅድ እንዴ? ምን አልክ ልጄ? እንዴት ነው የሀብታም ቤት መጠበቅ ያዋጣል? ዘብ መሆን ጠባቂ መሆን ልጄ ያዋጣል። እሺ መጣሽ። ዘበኛችሁ በጣም ተጫዋች ነው። በሉ እንሂድ። አይ
አባዬ እወድሃለሁ። ምን አባዬ? አዎ አባቴ ነው። ለኔ ብሎ ነው እንደዚህ ጉስቁል ያለው። እናንተም ከኔ የምትወስዱት ገንዘብ የአባቴ ነው። እሺ ከዚህ በኋላ ላያችሁ አልፈልግም። ሂዱ ከዚህ። በቃ ቤቱን ፏ አድርጌዋለሁ። ቹካ እየመጣሽ ተቀብያት መጣሽ። የምን ቸካን ይዞ የሚመጣው? አረ ጸድቺ ካግኝቷል የምትበላ ነይ ግቢ። ይዙ ወይ አንዴ ላውራ። እሺ ግቢና ጠብቂኝ። እሺ ምንድነው? ምን ለማድረግ እየሞከርክ ነው? ምን አደረኩ? እኔ ባለሁበት ለምን ሴት ይዘህ መጣ? ፍቅረኛ አይደለሽ? ለምን አላመጣም? ላንተ ያለኝን ስሜት ታውቃለህ። ቢያንስ አታዝንልኝም? ሌላ ሴት ጋር እንደምሄድ ታውቂያለሽ። ታዲያ ማምጣቴ ለምን ገረመሽ? ማወቅና ማየት ይለያያል። በሐሳቤ ከሌላ ሴት ጋር ሆነ መሳል አልችልም። ለምን ባይናይቼ እንድሰቃይ ትፈልጋለህ? አምነሽ ተቀበይ። እኛ ምንም አይደለንም። ከዚህ በኋላም እንደዚህ ነው የሚቀጥለው። ጓደኝነታችንም እንዲቀር ፈልገህ ነው? እሱ ያንቺ ምርጫ ነው። አሁን ሌላ ነገር አታስመስዩ። ነይ ምን ሆነሽ ነው? ምንም አልሆንኩም ቃልዬ። በፍጥነት ተዘጋጅ፣ ዴት አለብን። የምን ዴት? ይዙን ላግኝ ስለው አልችልም ከጓደኛዬ ጋር ነኝ አለኝ። ስለዚህ ጓደኛዬን ይዤ ልምጣ አልኩት። ምን አላውቅልሽ። የዛሬ ብቻ ቀበሪኝ። ነገ ጅል ባልሽ ጋር ራሱን ሄድ ብትኝ አይኔን አላሽም። እውነት ኡፍ ምህሩ እወድሻለሁ። አንቺ አውሪ እንጂ ልትለጎሚ ነው እንዴ ይዘሽኝ የመጣሽው? ተጫወቱ እንጂ። እሺ እንጫወታለን፣ እናንተም ተጫወቱ። ዛሬ እንደምትወጂው ነግሬ ነው መከላከለሽ። አታደርጊው። ኧረ ተይ በእናትሽ ተይ። ምህሩ እንደምትወድ ግን ታውቃለህ? ጥሩ ጨዋታ መጣች አይደል? ቀልድ ላይ ጎበዝ ናት ብታይ። ነው እንዴ? እኔማ የምር መስሎኝ። የምር ቢሆንስ? አረ ኖርማል ነው። እሱን እኮ ብዙዎች ናቸው የሚወዱት። ያው ልቡ ለአንድ ነው እንጂ ማለት ከፍቅረኛ ውጪ ሌላ ሴት አትታየኝ። ገርልፍሬንድ አለ? አዎ ቆንጅዬ ሚስት አለች። ግልግል የደሃሙት ምንም እንሂድ፣ ሰዓት ደርሷል። ተነሽ። እንዴ አሁን አይደል እንዴ መጣችሁት? ኧረ እንዲያውም ቆየን። ተነሽ። ምሩ ወይ የሆነ ነገር ልንገርሽ። እሺ ቺታ አድርጌብሻለሁ። አውቃለሁ። ምን? አይገርምህም? አዎ አውቅ ነበር። እንዴት ማለቴ? መቼ? ያደረክ ቀን ማታ። ታዲያ ለምን ዝም አልሽ? ስህተት ከነበረ ብዬ አንዴ ብቻ እንዳልሆንም አውቃለሁ። እና አሁንም እያወቅሽ ነው ዝም ያልሽው? በምታደርገው ነገር ደስተኛ መሆንን ስላየው ዝም አልኩ። ቆይ አትወጂኝም እንዴ? ከምታስበው በላይ እወድሃለሁ። ታዲያ ለምን አልተናደድሽ? መናደድ? ምናልባት ከወደድከኝ እድል ልስጥ ብዬ ነው የቻልኩት። እወድሻለሁ። አውቃለሁ። ለዛ አይደለ ሌላ ሴት ጋር ሄድከው? ምሩ እባክሽ በዝምታ አትቅጪኝ። እሺ ይቅርታ ካሳዘንኩ። የዛሬ ቪዲዮአችን ይሄን ምስል ነበር። ስላያችሁልኝ በጣም አመሰግናለሁ። ላይክ እና ሰብስክራይብ እንዳይረሳ። መልካም ቀን።